eenyu akka sarracee xaaliyaaniin kure eenyu paastaan goboomee akka biyya gurgure eenyu akka sarracee akka adwaa dhaqe eenyu akka baandaa ta'ee dhiiga dhiiraa gannaqe har'an falmee sirreessa seenaa karaarraa maqeeላል ይሄ ከሚሸልለው ግጥም ውስጥ አንደበት ጀግንነትን አውርሰውናል እኛም ጀግንነትን ከነሱ የወረስነውን ጀግንነት ለልጆቻችን ለልጅ ልጆቻችን እናወርሳለን ኦቨርላፕ የሚሆነው ብዙ ጊዜ መሬት ብቻ አይደለም ጀግንነትም ኦቨርላፕ ይሆናል እንግዲህ ኦሮሞ ብዙ ጊዜ የጀግንነቱ ቦታ እንጂ ሚዲያ ላይ አታገኙም ብዙ ጊዜ አሁን ያለው ትውልድ የጀግንነቱን ቦታ የሚዲያውን ቦታ መገኘት አለበት ምክንያቱም ለቀማተኞች ድል መስጠት የለበትም ብያምናል ታሪክ ኦቨርላፕ እንዳይሆን እያንዳንዱን ነገር በጥንቃቄ ማስኬድ አለበት ይሄ ነው መልእክት አለ መጨረሻ ላይ እስኪ ከማሩ በኔ ትውልድ ላለ ከኔ በላይ ያሉትን ኦፍ ገረራት ሙከሙረኒ ይላል ኦሮሞ በኔ ትውልድ ያሉትን ኢትዮጵያ የምትባል ሀገር በኦሮሞ አጥንት የቆመች በኦሮሞ ደም የተጣፈች ናት ለማንንም ማሳልፎ መስጠት የለበትም ዊነር ነኝ ብሎ ማሰብ አለበት ያገባኛል ብሎ ማሰብ አለበት ከ11 ጄኔራሎች 9 ጄኔራሎች አድዋን ያንበረከኩ አድዋ ላይ ድል የተቀዳጁ 9 ጄኔራሎች ከሆኑ ስለዚህ ይሄ ትውልድ ኢትዮጵያ የኔ ነች ብሎ ማሰብ መቻል አለበት ይሄን ነው ማስተላለፍ የመጨረሻ መልእክቴን በተለያዩ መድረኮች ላይ ስትገኝ አዲስ ሐሳብ ይዘህ ትመጣለህ ዛሬ ካንተ ምን እንጠብቅ ከኔ መድረክ ላይ ብታዩት አይሻልም መድረክ ላይ ብታዩት ይሻላል ምናልባት ከግጥሞቹ ላይ ልል ይችላል ርቂቻ ረጋዋም ርቂቻ አድዋ ጉዳይ ሰፍንፍኔ ጅሩ ነምን ዮሴና ደብሴስ ለፍት ሴና እንጅጅሩ ሰው ታሪክም ቢያዛባም ታሪክ የተሰራበት ቦታ ግን አይዛባም ኤኙ አከሰረጨ ጣሊያኒን ኩሬ ኤኙ ፓስታን ጎቦሜ አከብየ ጉርጉሬ ኤኙ አከሰረጨ ያከ አድዋ ደቄ ኤኙ አከ ባንዳ ተይ ዲጋ ዲራ ገነቄ har'an falmee sirreessa seenaa karaarraa maqeeላል ይሄ ከሚሸልለው ግጥም ውስጥ አንዱ ነው ታንክ ዩ